ሰላም ውድ እና የተከበራችሁ የስፔስ ቻናል ቤተሰቦች እንደምናችሁ እንደምከረማችሁ። በባለፈው ክላሳችን ያየነው ሃው ቱ ኢንሰርት ክሊፕ አርት ኤንድ ፒክቸር ተመልክተን ነበረ። ዛሬ ደግሞ የምናየው ከዚህ የዛኛው ቀጣይ የሆነውን እንዴት አድርገን ስማርት አርቶች እና ስማርት ቻርቶችን እንዴት እንጨምራለን የሚለውን እንመለከታለን ማለት ነው። እነዚህ ስማርት አርቶች ለተለያዩ ዓላማዎች እንጠቀምባቸዋለን ማለት ነው። ለምሳሌ ለመጠቆሚያ ሊሆን ይችላል። የአንድ መስሪያ ቤት ከላይ ጀምሮ እስከታች ያሉ ተዋረድ ሊሆን ይችላል። ለምሳሌ ታይፖች ፎር ኤግዛምፕል የቫይረስ አይነቶች ለመጥቀስ 1 2 3 ሳይክሎቹ ማለት ነው። ባክቴሪያ ሊሆን ይችላል ላይፍ ሳይክል ማለት የንቦች ላይፍ ሳይክል ሊሆን ይችላል ማለት ነው። ከዛ ባሻገር የሌሎች ላይፍ ሳይክሎች እንዴት ነው የሚሄደው የሚለውን ከታች ወደ ላይ የሚያሳየን አንዱ ትልቅ ቱል ነው ማለት ነው። ስማርት አርት በጣም ወሳኝ ነገር ነው ማለት ነው። ኦኬ እዚች ጋር እንደምታዩት በተለያየ መንገድ ያስቀምጥላ ማለት ነው። እዚህ ጋር ሪሌሽንሺፕ አለን። ለምሳሌ ዋን ቱ ዋን፣ መኒ ቱ መኒ፣ እንዲሁም ዋን ቱ መኒ፣ መኒ ቱ ዋን የሚሉትን ሪሌሽንሺፕ ለመስራት እንጠቀምበታለን ማለት ነው። ሶ እነኝህና ሌሎችም ነገሮች መጠቀም እንችላለን ማለት ነው። ሌላው ሊስት ነው። ሊስት ለምሳሌ በተዋረድ ምንጠቅሳቸው ማለት ነው። ከላይ ወደ ታች ሊሆን ይችላል፣ ከታች ወደ ላይ። ለምሳሌ ኔትወርክ ሌየሮች ሌየር 1 ሌየር 2 ሌየር 3 እስከ 7 ያሉ ሌየሮች እነኚህ የሌየር አይነቶች እናስገባበታለን ማለት ነው። ሶ አንድ በአንድ የሚያሳየን ሌላ ፒራሚድ ነው። ያው ፒራሚዶችም አሉን በተለያየ መንገድ እኛ ዳታዎችም እናስገባበት። ሌላ ፒክቸር ነው። ፒክቸርን ገልጸን ለዛኛው ለምንፈልገው ዓላማ ገለጻ እንድናደርግ የሚያስችለን አንዱ ትልቅ መሳሪያ ነው ማለት ነው። በአጠቃላይ ሁሉም እነኚህ ይመስላሉ። ሶ ሌሎቹን እናንተ ትሞክሯቸዋላችሁ ብዬ አስባለሁኝ። በተቻለ መጠን በቤታችሁ በራሳችሁ ኮምፒውተር፣ በላፕቶፓችሁ፣ በዲስክቶፓችሁ እንድትሞክሩት የሚል ሀሳብ አለኝ። እንደ ታስክ እንድትወስዱልኝ ወይም ደግሞ እንደ የቤት ስራ እንድትወስዱት እፈልጋለሁኝ ማለት ነው። ሶ በአጠቃላይ ይሄኛው ላይ ስማርት አርት ላይ ይሄንን ይመስላል ማለት ነው። ሌላኛው የምናየው እዚች ጋር አሁን የመረጥኩላችሁ ነው። ቴክስቶች እዚች ጋር ማስገባት እንችላለን ማለት ነው። ሶ ያንን ነው ማለት ነው። ሶ ሌላኛው የምናየው እዛ ኢንሰርት ውስጥ ምንድነው ቻርት ነው። ቻርት ብዙ አይነት ቻርቶች አሉ። ኦኬ እዚህ ጋር ቴምፕሌት ነው የሚያሳየን። ኮለመን ቻርቶች ይባላሉ እነዚህ የምታዩቸው። ያው እዚህ ጋር ከመጀመሪያው እስከ መጨረሻው እዚች ጋር ማለት ኮለመን ቻርቶች ተብለው ይጠራሉ ማለት ነው። ኮለመን ቻርት ተብለው ይጠራሉ። ሌላኛው ላይን ነው። ላይን ቻርት የምንለው ይኸው እዚች ጋር አለልን ማለት ነው። አያችሁታ ላይን ይለናል ራሱ። ሌላ ፓይ ነው። ፓይ ቻርት ይኸው እዚች ጋር ገለጻ ለማስቀመጥ ለተለያዩ ዓላማዎች እንዲውልልን ያስችለናል ማለት ነው። ከዛ ባሻገር ሌላ ስቶክ ነው ወይም ደግሞ ባር ነው። አያችሁታ ባር ቻርት እንለዋለን። ወደ ጎን የላይ ኮለመኑን ወደ ጎን ተኝቶ ማለት ነው። እነዚህ ብዙ ጊዜ በኢኮኖሚክ በተለያዩ መንገዶች የሚገለጹበት ሁኔታዎች አለ። ዳታዎችን ለመግለጽ የምንጠቀምበት ማለት ነው። ከዛ ባሻገር ኤሪያ ነው። ያ ማለት ከባቢን ለመለካት የምንጠቀምበት ማለት ነው። ሌላ ኤክስ ዋይ ነው። እዚህ ጋር ኤክስ ዋይ አክሲሶችን እዚህ ላይ አስቀምጠን ምን የምናደርግበት ልኬት የምንለካበት ማለት ነው። ሌላ ስቶክ ነው። ያው እዚህ ጋር አለ ስቶክ። ለእነዚህም ዓላማዎች ሰርፌስም አለልን። የሰርፌስ አይነቶች በብል አለ። ራዳር አለ። ያው በራዳርም ምንገልጻቸው ነገሮች አሉ ማለት ነው። በአጠቃላይ ግን እነኚህ ፓይ ቻርት አይነቶች ለብዙ ዓላማዎች መጠቀም እንችላለን ማለት ነው። እነዚህንም በዛው ልክ እናንተ ራሳችሁ ሞክራችሁት ምላሹ ኮሜንት ላይ እንድታሰፍሩልኝ ስል ለመግለጽ እወዳለሁ ማለት ነው። በአጠቃላይ እነኚህን ይመስላሉ። ሌላ ይሄኛው ስክሪንሾት ነው። ፎር ኤግዛምፕል ይህንን ዳታ እናንተ ጋር ማስቀረት ከፈለጋችሁ ያ ሴቭ አሳላልን በፎቶ ማስቀረት ከፈለጋችሁ ምን ታደርጋላችሁ? ስክሪንሾት መጠቀም ትችላላችሁ ማለት ነው። ያው እዚህ ጋር ክሊክ ታደርጉትና ራሱ ያው እዚህ ጋር ያው ክሊፒንግ ይለናል። ፋይናሊ ምን እናደርጋለን? ያው እዚህ ጋር ይሄንን ከፈለግን ምን እናደርገዋለን? ስክሪንሾት እናደርግና ያው እዚህ ጋር ራሱ ጋር ይቀመጥልናል ማለት ነው። እዚሁ ላይ ይቀመጥልናል። እዚህ ጋር እንዲንቀሳቀስልን ምንድነው የምናደርገው? እኛ በራሳችን ብቻ እንደፈለግን ምን ማድረግ እንችላለን?
ቴክስት ራፒንግ ውስጥ እንገባና ቢሃይንድ ቴክስት እንለዋለን። ራሱ ያወርድልናል ማለት ነው። ኦኬ ራሱ ከቴክስቶች ጀርባ እንዲቀመጥ ያስችለናል ማለት ነው። አያችሁት? ያስችለናል ማለት ነው። ሶ ለነዚህ ዓላማ መጠቀም የሚያስችለን ነገር ነው ማለት ነው። ያው እዚህ ጋር ኢንሰርት ውስጥ ያሉት ወይ ኢሉስትሬሽን ውስጥ ያሉት ብዙ ነገሮች መጠቀም ያስችለናል ማለት ነው። ሌላ ሃይፐርሊንክ ነው። ሃይፐርሊንክ እነዚህ ዳታዎች ሊሆን ይችላሉ። ሌሎች ዳታዎችን ምን ማድረግ ያ ሰው ብዙ ከመድከም ይልቅ እኛ ኮንትሮል ፕላስ ክሊክን በመጫን ወደምንፈልገው ዓላማ እንዲያወርደን ለመጠቆም የሚያስችለን አንዱ ነገር ነው ማለት ነው። ኦኬ ሌላ ቡክማርክም አለ ይችላል ገልጽልናል። ሶ እነኚህ ያው በሌላ ቀን እንሞክራቸዋለን ብዬ አስባለሁ። በሌላ ቀን እናያቸዋለን። ሌላው ሄደር ነው። እዚህ ጋር ሄደር ኤንድ ፉተር ነው። ሄደር እንደምታዩት ያው ለብዙ ፐርፐስ እሱንም እንጠቀማለን። እዚህ ጋር ለምሳሌ ሶስተኛው ዶክመንቴሽን ጋር ሊሄድና እዚህ ጋር እንደምታዩት ምንድነው የምናደርገው? ለምሳሌ የዶክመንቱ ፎር ኤግዛምፕል ፈርስት ሴሚስተር ፋይናል ኤግዛም ፎር G12 ሊሆን ይችላል። ኢኮኖሚክስ ስቱደንትስ ሊሆን ይችላል። ወይም ሌሎች ሄልዝ ስቱደንትስ ሊሆን ይችላል። ሶ ለእነኝህ ጭምር G12 ICT ፋይናል ኤግዛም ብለን ከዛው ዓመተ ምህረቱን ምን እናደርጋለን? 2018 እንለዋለን ማለት ነው። ኦኬ ሄደሩ ይህ ለዚህ ዓላማ እንጠቀምበታለን ማለት ነው። ኦኬ አያችሁት? አሁን ይሄኛው ሁሉም ቦታ ላይ ይኖራል። አያችሁት? ሁሉም ቦታ ላይ ለምሳሌ ከታች በኩል ሳስቀምጥ ይሄው ይሄ ማለት ነው። ያው እዚህኛው ላይ አለው ማለት ነው። ኦኬ ሶ በዚህ አይነት መንገድ ምን ማድረግ እንችላለን? ሄደር ኤንድ ፉተር መጠቀም እንችልበት አግባብ አለ ማለት ነው። ሶ ዋነኛ እነኚህ ዓላማቸው ምንድን ነው? እውቀትን ማስጨበጥ ነው። ሌላ ፉተር ነው። ፉተር ልክ እንደ ቅድሙ ምን አለ? የዚች ጋር እዚህኛው ላይ ፎር ኤግዛምፕል ምን እናስቀምጣለን? ፎር ኤግዛምፕል እኔ ይህንን ፈተና እኔ ካዘጋጀሁት ምንድነው ማድረገው? ኤግዛም ማን ሴት ባይ ለምሳሌ ሴት ባይ ሰምበዲ ኤጄ እለዋለሁኝ ማለት ነው። ከዛ ይሄኛው ፔጅ ሊሆን ይችላል፣ ሌሎች ነገሮች ሊሆን ይችላል። ለምሳሌ እዚህኛው ላይ ኤዲትድ ባይ ሰምበዲ ዲፓርትመንት ሄዱ ሊሆን ይችላል፣ የኔ የትምህርት አጋሬ ሊሆን ይችላል፣ የኔ ኃላፊ ሊሆን ይችላል። እሱ ያይልኝና ፋይናሊ ምን ይሆናል? ያጸድቅልኛል ማለት ነው። ሶ ፉተሩ ለነዚህ ዓላማ እንጠቀመዋለን። ከዛ ባሻገር ለሌላም ዓላማ እንጠቀመዋለን። ፉተሩ ምን አይነት? ለምሳሌ ለተቋማት ቢሮዎች፣ ትላልቅ ቢሮዎች አሉ። የገቢዎች ሊሆን ይችላል፣ የግብርና ሊሆን ይችላል፣ ሌሎች የፋይናንስ ሊሆን ይችላል። ዋቴቨር እነሱ ጋር ስንሄድ ምን አላቸው? ከታች በኩል የነሱ ፋክስ ነምበር ይኖራል፣ ስልክ ቁጥር ይኖራል። ከዛስ ባሻገር ቴሌፎን ሊኖር ይችላል። ሌሎችም ነገሮችን እዚህ ጋር ኢሜይላቸውን ጭምር ምን ይሆናል? ይሄንን ደብዳቤ ለሚደርሰው አካል በዛ ስልክ ቁጥር፣ በዛ ኢሜይል አድሬስ፣ በዛ ፋክስ ነምበር ለእነሱ ምን ያደርግላቸዋል? ምላሽ የሚያደርስበት ማለት ነው። ወደ እነሱ ሳይመጣ ብዙ ሳይቸገር ባለበት ሆኖ ጊዜና ገንዘቡ ጉልበቱን ይቆጥብለታል ማለት ነው። እዚህኛው ላይ ደግሞ ወደ እነሱ ወደ ተቋማቱ ስንመጣ ይሄ እንደ ትምህርት ቤት ነው። ለምሳሌ ኤግዛም ሲዘጋጅ ለማለት ነው። እንደ ተቋም ስናስበው ደግሞ ምን ይሆናል? እዚች ጋር ሎጎ ይኖረዋል እዚህ መሀል አካባቢ ማለት ነው። የማን? ለምሳሌ ማዕከላዊ ኢትዮጵያ ሊሆን ይችላል፣ የደቡብ ኢትዮጵያ ሊሆን ይችላል፣ የአዲስ አበባ መስተዳድር ሊሆን ይችላል፣ የሌሎችም ኦኬ፣ የሲዳማ ሊሆን ይችላል። ዋቴቨር ሶ እዚህ መሀል ላይ ሎጎ እናስገባለን።
ከዛ ሎጎ ከገባ በኋላ እሱን የሚገልጽ ምን ጽሁፎች እዚኛው ጋር ይጻፋል ማለት ነው። ከዛ በኋላ ደግሞ በስተ ግራ በኩል ደግሞ ሌሎች አይነቶች መረጃዎችን እንጽፍና ምን እናደርጋለን ለሚፈለገው ዓላማ ማዋል ያስችለናል ወይም ማዋል እንችላለን ማለት ነው። በአጠቃላይ ያሉት ነገሮች እነኚህን ይመስላሉ ማለት ነው። ሶ ሄደር ኤንድ ፉተር ለእነኚህ ዓላማ መጠቀም ያስችለናል ማለት ነው። ከዛ ባሻገር ሌላኛው እዚች ጋር እንደምታዩት ቴክስት ቦክስ ነው። ያው ቴክስት ቦክስ ይሄው እዚች ጋር አለችልን። እቺም ለምሳሌ ሲቪዎችን ለመስራት ሊሆን ይችላል። ለተለያየ ዓላማ መጠቀም እንችላለን። ቴክስት ቦክስ ሌላኛው ዓላማ ምንድን ነው? በአንድ ፔጅ ላይ 6 ሊሆን ይችላል፣ 8 ሊሆን ይችላል። ቦክሶችን አዘጋጅተን እነሱ ላይ ጽሁፎችን ጽፈን ምን ማድረግ እንችላለን? ለሰርግ ጥሪ ሊሆን ይችላል፣ ለልደት የጥሪ ወረቀት ሊሆን ይችላል፣ ለስብሰባ የጥሪ ወረቀት ሊሆን ይችላል። እንዲሁም ለሌሎች ዓላማዎች ማዋል የምንችልበት ነገር ነው ማለት ነው። እና በአጠቃላይ ያሉት ነገሮች እነኚህ ሾርት ከት ማይክሮሶፍት ወርድ ላይ ያሉት ትምህርቶች እነኚህን ይመስላሉ። ለዛሬ ያለን ትምህርቶች እነኚህን ይመስላሉ። በቀጣይ ሌሎች ትምህርቶችን የምናየው ይሆናል። እስካሁን ይሄ ድሮፕ ካፕ ምንድን ነው የሚለውን በሆነ ጊዜ አስታውሻችኋለሁ። አሁንም እንደግመዋለን። ከዛ ባሻገር ደግሞ ሌላኛው የምናየው ምንድን ነው? ፔጅ ሌአውትን እንመለከታለን። ምን አለ እሱ ውስጥ የሚሉትን ሾርት የሆኑት ነጥቦችን እንመለከትና ከዛ ሌሎችም ነገሮች ካሉ ተመልክተን የማይክሮሶፍት ወርድ ትምህርታችንን እንቋጫለን በቀጣይ ክላስ ብዬ ለማስታወስ እፈልጋለሁ። ፔጁ በእናንተ ላይክ ኤንድ ሰፖርት የሚደረግ ነው፣ ወይም ደግሞ ሰብስክሪፕሽን እንድታደርጉት በትህትና እገልጻለሁኝ። ለዛሬ የነበረን ትምህርት ይህንን ይመስላል። በቀጣይ እስክንገናኝ ድረስ በሰላም